እም፣ ሰላም እንዴት ናችሁ? የተከበራችሁና የተወደዳችሁ ቤተሰቦቼ እንዴት ናችሁልኝ? የፈጣሪ ሰላም ከእናንተ ጋር ይሁን። እኔ ጋር ሁሉ መልካም፣ ሁሉ ሰላም ነው። እንዴት ናችሁ? እኔ የው መጥቼላችኋለሁ ድከምክም ብሎኝ እንደምታዩ። አሁን ገና ያው ረመዳን ስራ ይህን ቪዲዮ መቼ እንደምለቀው አላውቅም። አሁን ገና ያው መምጣቴ ነው እና እንዴት ናችሁ? እና ድክም ብሎኝ ተነሳሁ። ስራ ላይ ቆየሁ እና የሆነ ነገር ሀሳቤ ላይ ሲመላለስ ቆየ። ኢትዮጵያ ደርሼ መምጣቴ ማለት ብዙ ነገሮችን ታዝቤያለሁ ማለት ነው። ኢትዮጵያ ካርጎ አድርጌያለሁ። ፈጣሪ ይመስገን። እነግራቸዋለሁ ስለ ካርጎ ዝርዝር የሚጠቅማችሁ ይሆናል። እቃዎች ምናምን ወስጃለሁ። ለቤተሰብ እንደ አቅሜ እቃዎችን ገዝቻለሁ እና እዛ ውስጥ ያየሁትን ትዝብት ነው የምነግራችሁ። እቃ ምናምን ለቤተሰብ ገዝታችሁ የምትሄዱ ማለት ነው። እንዴት ነው እኛ እዚህ ለብዙ ዓመት ተጨንቀን ተጠበን አሁን አይኔ ሁሉ ደክሟል። እንግዲህ ውጭውን አላየውም ስንቀኔ ማለት ነው። ቤት ውስጥ ነው ስሰራ ሙሉ ድክምክም ብያለሁ ማለት ነው። ስንት ተሰቃይተን ነው እንግዲህ ስንት ዓመት ለፍተን ተሰቃይተን ነው ወደ ሀገር የምንገባው። ተጨንቀን ተጠበን ምን እንያዝ፣ ምን እንጣል፣ ምን እንውሰድ፣ ለከሌ ምን እናድርግ፣ አይምሯችን ተበላሽቶ ማለት ነው። ምን ሄደው ወደ ሀገር ስንሄድ የሁላችንም ነው። በጣም መጨናነቅ አለብን ማለት ወደ ኢትዮጵያ ልንሳፈር ስንል ወደ ሀገር ማለት ነው። ምን ይዤ ልግባ፣ ለከሌ ምን ልስጥ የሚለው ራሱ ሌላ ድካም ነው። እና እኔ የሆነ እንደ አቅሜ ገዛው እቃዎችን ለሰው ምሰጠውን ለቅርብ ሰው ምሰጠው ለቤተሰብ ምናምን ብዬ ገዛው ማለት ነው። ገዛዛሁኝ ሴትዮን ሁሉ አስቸግሬ አንዳንድ እቃዎችን አሁን ያ ኢትዮጵያኛ የምንለብሰውን እንደተገኘ እንትን የምንለውን ይንቁት የለ በቻሉት መጠን የተሻለ ምለውን ገዛው ማለት ነው። ገዛሁኝ። ከዛ ይዤው ሄድኩኝ። ያው ተጨንቄ ተጠብቤ ለራሴ እንዲሁም መግዛት ማለት የሚያስፈልጉኝን ነገሮች ለራሴ ትቼ ማለት ነው ቅድሚያ ለእነሱ ሰጥቼ ይዤ ሄድኩኝ። ከሄድ በኋላ ያለው እዚያ ያየሁት ጥጋብ ወይኔ 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 ማርያም በጣም ነው የሚያበሳጨው። ስንት ብር ጨርሼ ነው እኔ አንደኛ እቃውን የገዛሁበት፣ ሁለተኛ ካርጎ ያረኩበት። እዚህ እኔ ከእቃው ከእንትኑ ደግሞ ከገዛሁበት ከብሩ በላይ ደግሞ አይምሮዬ ይህን እቃ የነበረኝን እቃ ካርጎ እስከማድረግ የነበረኝ ጭንቀት ድካም ማለት ነው። የነበረብኝ ጭንቀት ድካም ከብሩ በላይ ማለት ነው። እንዲያው በብር ይህ ሁሉ ድካም ጭንቀቱ በብር እንዲሁ እንትን ቢል የሚቀየር ቢሆን እቀይረዋለሁ። እንዲሁ ማለት ራሴን መሆነስ ብቻዬን እንትን እያልኩ ማለት ነው። ራሱ ማውረዱ ከዚህ ፎቅ ነው እኔ የምኖረው፣ ወደ ታች ካርጎ ለማድረግ ራሱ ታውቁታላችሁ። ያን እቃ ሰብስቦ ማውረዱ ራሱ ምን ያክል ከባድ እንደሆነ። ሁለተኛ ፎቅ ነው እንግዲህ እንትን ክፍሌ ማለት ነው። ያው ሎኖ ካርጎ ሆነ። ካርጎንም አውጥቼ ማከፋፈል ስጀምር አንድም የወሰድኩትን እቃ አንድም የወደደ የለም። የእውነት እኔ አለ በሚባለው እንዲሁም ሰዎች ከሚለብሱ በላይ ደህናውን አይቼ ነው እዚህ ምን እነሱ ከሚለብሱ በላይ ደህናውን አይቼ ነው የገዛሁት። ደህና ደህና ልብስ የሚባሉትን ማለት ነው። ከልብስ አንጻር፣ ከጫማዎች፣ ሁሉ ነገር ምንም የሆነ ኮተት ይሉልሻል። ፊታቸው ላይ ምንም አይነት ሪያክት አታይም። አመሰግናለሁ የሚል እንኳን አታይም። በቃ ያን ሁሉ ደክሜ ወስጄ ማለት ነው። ከዛ እንዲያውም ለተወሰኑ ሰዎች እንደገና እሱን ትቼ አዲስ ሁሉ የገዛሁላቸው አሉ። አዲስ ማለት ነው። ያው አልወደዱትም፣ የወሰድኩትን እውነት ለመናገር አልወደዱትም። በጣም አሪፍ አሪፍ ጫማ እኮ ነው፣ ኳሊቲ ጫማዎች ምናምን ናቸው፣ ግን አልወደዱትም። ምን ማድረግ እችላለሁ? እዛ ሳስበው ያን ያወጣሁበት በኢትዮጵያ 10,000 እስከ 15,000 ነው እንትን ሲል ማለት ነው ብሩ ሲመነዘር የሚያወጣው። ግን ለእነሱ እሱ ምንም አይደለም። ያው ደግሞ ስለማያመጡት ምንም አይደለም። እና ምን ታዘብኩኝ እንግዲህ አስቡት፣ እኔ እዚህ አረብ ሀገር 18 ዓመቴ ነው። 18 ዓመት ሙሉ እግሮቼ እነዚህ ጣቶች ማለት ነው ይሄ ጮቅ ምናምን የምትሉት አለ አይደለ? እርጥበት ሲሆን የሆነ ተቦርብሮ የሚያልቁት መሀልና መሀል ጣታችሁ የእግራችሁ ማለት ነው። በነጠላ ጫማ ሁሌ ስሄድ እጄን አሁን ድኖ ነው እንጂ እንዳለ ይቆሳስሉ ምን ብሉ
ከጥቅም ውጭ ሆኜ ይችን ዩኒፎርም ለብሼ ጥግርር ብዬ ነው የኖርኩት ማለት ነው። ለእኔ አንዲት ልብስ መልበስ ብርቅ ናት ኢትዮጵያ። የሆነች ልብስ ለየት ያለች በዩኒፎርም ስለኖርኩ በቃ እነሱ እዛ አቃቂር የሚያወጡበት ልብስ እኔ በቃ ብርቄ ነው ለእኔ ማለት ነው። እዛ ለብሶ መሄድ ውጭ ልብስ በቃ ኖርማል ልብስ ጤነኛ ልብስ ለብሶ መሄድ ማለት ነው። በተለይ እኔ የምኖርበት አካባቢ ነው የምኖርበት ቤት ደግሞ ምንም አይፈቀድም። ያው ሁልጊዜም ዩኒፎርም ነው በዓልም ሆነ ምን ከአመት እስከ አመት ከዩኒፎርም ውጭ ምንም አይለበስም ማለት ነው። ብርቅ ነው። እነሱ ከአመት እስከ አመት እዛ ያሉ ሰዎች ሌልጀሪ የሆነ ብራንድ ብራንድ ልብሶች ብራንድ ብራንድ ጫማዎች ነው የሚለብሱ ኢትዮጵያ ያሉ ሰዎች ማለት ነው። ልምከራችሁ ይህን ቪዲዮ እስከ መጨረሻው የምታዩት ከሆነ ማለት ነው። ብራንድ ብራንድ ነው የሚለብሱት። እኛ እዚህ አፈር ለብሰን ስማችን ማለት ስማችን ጠፍቶ አንደኛ እንደ በሽተኛ እየታየን ማለት ነው። ከዚህ ስንሄድ እንደዛ ሆነን ሄደን ከዛ ከኛ ይፈልጋሉ። አስቡት። ታውቃላችሁ፣ ከኛ ይፈልጋሉ። እንኳን እኛን ሰፖርት ሊያደርጉን ከኛ ይፈልጋሉ። በሀሳብ እንኳን ሰፖርት አያደርጉንም፣ አይደለም በገንዘብ ማለት ነው። ሞራልሽን የሚነካ ነገር በሀሳብ እና ምን አሰብኩኝ ጓዶች ከአሁን በኋላ ማለት ነው ራሳችሁን እኔ ምን አሰብኩኝ ከአሁን በኋላ በቃ እያንዳንዷን አሁን የምኖራትን ኑሮ ማለት ነው እንግዲህ ከተቀየርኩ ታዩኛላችሁ፣ ታዘቡኝ በዚህ ቪዲዮ ማለት ነው። ራስን መጠበቅ፣ ራሴን መሆን፣ ራሴን መውደድ፣ ለራሴ መኖር፣ ለራሴ መግዛት፣ ለራሴና ለራሴ ለምለፋውን ነገር ራሴ ላይ መሆን፣ ራሴ ላይ ኢንቨስት ማድረግ ነው የፈለጉት አሁን ማለት ነው። እና እስኪ ምክር ስጡኝ። እናንተ ምን ታስባላችሁ? እንዴ አየሁኝ ስንት ዓመት ሙሉ እዛ የእኔ ቅርብ የእኔ ነው የምትሉት የቅርብ ሰው ራሱ በህይወት መኖራችሁ ትዝ አይለውም። የራሱን ህይወት ነው የሚኖረው በቃ ላይፉን። ከዚያ የሆነ ነገር ላይ የሆነ ጊዜ እንትን ሲፈልጉ በቃ ያስታውሷቸዋል ማለት ነው። እኛ እዚህ ድክረት ብለን ነገ እንኖራለን እያለን ድክረት ብለን መከራችን እናያለን። እና ምን አሰብኩኝ በቃ ለራሴ መኖር ራሴ መሆን። ምን ታስባላችሁ? ምን ትላላችሁ? ሰው አይደለም ለራሴ ማለት ነው። እና ይህን አሰብኩኝ እላችኋለሁ። እንግዲህ አዲስ ነገር ካለ ወይኔ ቪዲዮ ራሱ መላቀጥ የጠፋን በቃ አዲስ ነገር ካለ ኮሜንት ላይ ጻፉልኝ እና በቃ ንገሩ።